በጣም በሚያምር መልኩ እየተዝናናን ያለነው ወላሂ በጣም ነው ደስ የሚለው። እንግዲህ ደህና ካሜራማን የለንም። አሁን ገና ቀጣይ ምግብ ቤት እንገባለን። ምግብ እንበላለን። በጣም ይጥማል። የሽቶ ፍቅር በጣም ጋይስ አበባ እንኳ አበባ ቤተሰብ እንኳ አበባ ዋው ጂሰስ ሶሪ ጋይስ ምንድነው ጂሰስ ማለት ቤተሰብ ጂሰስ ሲሉ ሰምቼ ጂሰስ አልኩኝ ማለት ነው። እና ጓደኛዬ ተቆጣችኝ። ለምንድነው ጂሰስ የምትዩ አለችኝ ማለት ነው። እንግዲህ እኔ አድናቆት መስሎኝ ነው። ወላሂ ማሻአላህ ተባረከ ረህማን በጣም ያምራል። እስቲ ሌላ አስጠጋላችሁ። ዋው ጸዴ ነው የምር አስባችሁታል። ለዛች ይችን አበባ በዚህ ቦታ ጓደኞችን እዛው ጥለውኝ ሄደዋል ማለት ነው። ጥለውኝ ሄደዋል። እናንተ አጠብቁኝ። ሶሪ ሳላውቅ ነው። የመጀመሪያ ጅድ ሳኡዲ ላይ ከመጣሁ እንደዚህ ስዝናና የምር አበባማ ይውስቲ አማ አስበሽዋል። በዚህ በሚያምር ቦታ ላይ አበባ አይ እጄን እንዴት አድርጌ ልዘርጋው? አበባ ይዣለሁ። ሃይ ጋይስ ዛሬ ዞር ነው አይገልጸውም እላችኋለሁ። የምር በጣም ተዝናናል። ጓደኞችም እነዚህ ሁላችሁ እየተዝናናች ነው ዛሬ። መጡ እነዛ አያምርም? ይናየ እኛ እንደሆነ ያውቃሉ። ሰላም በያቸው የኔን ቤተሰቦች። ውሸት ሊነሱ ማቀረጽ እንደምን አሁን ወዴት ነው የምንሄደው? ወደ ምግብ ቤት ታክሲ እዚህ አለ። ዝምታ ላይ ስላሉ አለፍ ተብለና ችግሩ ቁጭ እንዳለ ጨፍሩ የምር እዚህ ጋር ያምራል።
ለመቀመጥ ስሚ እሺ ቤተሰብ እንዴት ናችሁ? ሰላም ነው ወይ? እንግዲህ በስተመጨረሻም እንደዚህ ተዝናንተን አምሽተን እራታችንን በዚህ በሚታዩት መልኩ አዘዝን፣ መጣልን፣ በላን። በጣም ብዙ ነው እንግዲህ አልነካነውም፣ በደንብ አልበላነውም፣ ጠገብን ማለት ነው። እና ይሄን ይመስላል ምሽታችንን መጨረሻ እላችኋለሁ። ያው ካሜራ ውስጥ አልገባንም ስንበላ ካሜራ ጀርባ ላይ የበላነው ማለት ነው። ላይክ ሰብስክራይብ አድርጉ ቤተሰብ።